ምን ማለት ነው ትርጉሙ? ሚጣቲ ሳታውቂም አንቺ ጻፍልኝ በያት የፎሎወርስ እስኪ ንገሩኝ ምን ማለት ነው? አንተ ደግሞ ናፍቀኸኝ ነበር በእናትህ እንዴት እንዳማረብህ ደግሞ አለሁልሽ በብዬ እኔም ናፈኩህ። እንዴት ነህ? ግን የኔና ያንተ ፍቅር እንደዚህ ነው? የኔና ያንተ ፍቅር እንደዚህ ነው? አይደለም ልቤ እንትን ካርድ የለኝም ለዛ ብዬ ነው። ካርድ የለኝም ደውልልሻለሁ ብዬ ካርድ የለም። እኔ ግን መቼ ነው አባቴ መቼ ነው ሀብታም ወንድ የምታመጣልኝ እንዴ? እንዴ ዝናሻ በስተ ይርኒናት እኔ ቆይ መቼ ነው ሀብታም ወንድ የምጠብሰው? አንተ መቼ ነው ሀብታም የምትሆነው? እሺ ምን ልታረግበት ነው? ሻላችሁ ጀንቀ ለመቆት እንዴ መቼ ነው ሀብታም የምትሆነው አንተ? ሐሙስ ተራዛቲን ተውቴም እንደዛ ከሆነ ኩባያ ውሃ ኩባያ ስንት ግመል አለኝ እኔ 50 ምናምን በላይ ግመል አለኝ። አዎ እና እንደዛ ከሆነ በቃ ለልደቴ እሁድ ልደቴ ስለሆነ ለልደቴ አንድ ግመል ሽጥልኛ። ሸጠህ ልደቴን አክብርልኝ ባሌ አይደለ? አሁን ገበያ የለማ የግመል ገበያ የለም። ጠሪ ነው ገበያ የግመል እና ልደቴን አሁን ሚጣት ሱካር ድንች የሚበላ ነው። እኔ እኮ ትግራዊት ነኝ። ለዛ ነው እኮ አማርኛው ሞር አልችለውም። ግማሽ ግማሹን ነው የምችለው። አንቺ ትግራይ ነሽ? አዎ። ነጃሺ ታውቃለሽ? የነጃሺ ታሪክ? አዎ። ምን ነበር? ዝናይ እኔ እንጃ አላስታውስም። የነጃሺ ታሪክ አታውቂም? እኔ እንጃ ማውቀው ይመስለኛል ግን አይ ዶንት ኖ አላስታውስም እንጂ አውቀዋለሁ። ለምን አላውቅም? ባትሽ አያውቅም? ያቄውን አልጠየቅኩትም። ኩባያ ጌሩ ኩባያ አይደለም የኤርፎን ነው። የዱባይ የገዛት ዱባይ ላይ እና ምንድን ነው ታዲያ? ድምፅ ያለው እኮ ምንድን ነው? ይሄ ምንድን ነው? ጆሮ ላይ ያለው ይዘፍናል። ስፒከር ነው። ስፒከር ስፔሻል ነው። ከጀርመን አክስቴ ነው ያመጣልኝ። አንተ ኦሪጂናል ነው? ኦሪጂናል ነው። የለም ኢትዮጵያ ውስጥ ይሄ ብቻ ነው ያለው። ዋው ኢትዮጵያ የለን። ይላ ኦሪጂናል ይላ ነጭ ላክልሽ በነጭ ላክልኝ። በቃ እንዴ እኔም አንተን ልምሰል እንጂ ምን አለበት? ለጆሮሽ ይሆናል። አዎ ይሆናል። እንዴ ላንተ ሆነ ይሄ እስቲ እና መቼ ነው አሁን ልደቴን በምንድን ነው የምታከብርልኝ? በመርቃና በመርቃ ምንድን ነው መርቃ? መርቃ ታውቃለሽ? በመርቃ እንዲህ ቦንቱ አደገዳ አታውቂም? ቦንቱ ምን የሚደረግ ነው ወይ? አንቺ ምንም አታውቂም? ገንፎ አታውቂም? እና ገንፎ አትለኝም እንዴ? ገንፎማ አውቃለሁ። በገንፎ የአንቺ ልደት ማለት ነው።
ገንፎ በገንፎ ሲከበጃል አንተ ነው የምትሰራው ገንፎ? እኔ አይደለም አደም ሙስጠፋ ነው። አደም ሙስጠፋ እና በሌላስ ምን ልታረግልኝ ነው? የሚጠጣ ነገርስ? የሚጠጣ ማልጎና እንትን በጣበጢ ጎጋ በጣበጢ ሸራብ በጣበጢ እኮ በጣበጢ ደግሞ ያዳግም ለብቻ የልጆች እንዲህ ያደርጋል። ኢስታር ነው አይደለም በጣበጢ የ10 ብሯን የ10 ብር ናታ። የ10 ብር አሁን 6 ብር ገብቷል። 16 አሪፍ ነው፣ አሪፍ ነው። እሱን ከገንፎ ጋር አረ ፌር አይደለም እንዴ? አንተ ምን አድርጌ ነው? በተጨማሪ ማለት ነው ሆጃ ቆጮ ሆጃ ረቡማ ለማሲያቦ ሆጃ የቅጠል ቡና ቁጢ በቁጢ እንደ ሻይ ማለት ነው። ጉባኤት ኦሮሞ ነህ? ኦሮሞ ሀገር የኦሮሞ ትራዲሽናል እንትን ፉድ ምንድን ነው ማለት? የባህል ምግብ ምንድን ነው? የባህል ምግብ የኦሮሞ አዎ፣ አንደኛ ስፔሻል ገንፎ አንድ በይ ቁጥር ደርባ ሁለት ደርባ ጊንጣ ነው። ጊንጣ እንደ ዳቦ ማለት ነው። ኦኬ እሺ፣ ጻፊ እየጻፍኩኝ ነው። ፈልመታ ሌላስ? ፈልመታ ታውቃለሽ? አላውቅም። ሱካር ድንች ነው። 3 ፈፈጫ ፈልመታ በይ እስቲ። ፈልመዳ ነው። ፈልመዳ ፈልመታ እሺ። ቦንቱ ኦኬ። እና አሁን ኦሮሞ በመጣ ትጋብዘኛለህ? እሱን ፈፈጫቱ በይ እስቲ። ፈፋጃቱ ፈጃጃ አይደለም፣ ፈፈጫቱ ፈፋጫቱ ጫቱ ሹሞ ማለት ነው። የኔ ማሮ እሺ፣ የሰው ስም ነው እንዴ? የሰው ስም ነው እያለኝ ነው። እዚህ የሰው ስም አይደለም፣ የምግብ ስም ነው። ምን ሆነች ነው? ያው እዚህ እኮ ነው እንደዚህ ኮሜንት ላይ እንደዛ አለኝ አንዱ። ይሄ ሁሉ የሰራ አብዶ ማለት ነው። አብዶ ታውቃለሽ? ገንፎ እሱ ነው የሚሰራው። ኦኬ አብዶ አታውቂም አንቺ? የጮማለ የአንጋንግስተር አላውቅም። አብዶን አታውቂም አንቺ? አላውቅም። እንደ አፍሪካ ጋንግስተር ነው እኮ። የሚበላው ልጅ ነው አይደለም? የሰራ እኔ እንጃ አላውቅም። ወይ ገንፎ። እሺ ንፍሮ አታውቂም? አላውቅም። ምንድን ነው እሱ? ምንድን ነው ንፍሮ አታውቂም? የበቆሎ ነው። ምን ለማኛ ተነስም ብዬ በቆሎ ቀመዲ አቦታ ካና ከፋራን ጎደን የጅት ቀመዲ ነምን ዱነ
ከአማዲ አታውቅም? ኧረ እኔ አላውቅም። እሺ የእናንተስ? የእኛ ጥህሎ ታውቃለህ? አናጡሎ ነው። ጥህሎ ታውቃለህ አንተ? አዎ እንጀራ ነዋ። ብቴነ ብለም ይዛ ነው ገብስ እንትን ይሰራል። ከዛ በእንጀራና በስልስ ይበላል። የአዳ ልብስ ነው። አዳ ማለት ነው መዋዱ የገመድ ልብስ ያለ። አዎ የባህል ልብስ አለ። የትግራይ ሰልቺኒ ወይ ጽና የባህል ልብስ ያለ። አዎ ቆይ ላሳየህ። የባህል ልብስ አለ። አዎ እኛ ጋር የትግራይ ማለት ነው። ማሻአላ ነው። እንደሱ አይነት አለ። ዋው ማሻአላ ነው። የኛ እኮ እንዲህ አይነት ሆና ነጭ ነው በጣም። ኦኬ ያምራል ደግሞ የእናንተ በእናትህ በጣም ነው የሚያምረው። አንስክ ድቅስ ወጣው ድቅስ ነው ወጽ ይሄን የእናንተም ነው አሪፍ። ዋጋው ነው የኪራ ነው። በኪራይም አለ በመግዛትም ይቻላል። ግን አብዛኛው ጊዜ እንትን አለው